ከሚል ነው የመነጨው እና በመጀመሪያ ደረጃ በዚህ በተከሰተው ግጭት ሕይወታቸውን ላጡ ወጣቶች አንድ የተነስተን ለአንድ ደቂቃ እንድናስታውሳቸው እጠይቃለሁ። በተመሳሳይ ሁኔታ ባለፉት ሳምንታት የሁለቱ ህዝቦች ምሁራን፣ አክቲቪስቶችም ባለሀብቶችም በየጊዜ ተገናኝተው ስብሰባዎች አድርገዋል። የችግሮቹንም መንስኤ ምን እንደሆነ ለማወቅና ለወደፊቱ እንደዚህ አይነት አሁን ያጋጠመንን ችግር ለመቅረፍና ለወደፊቱ ደግሞ ሁሉን አቀፍ የሆነ ዳያሎግ እንዲኖር በር ለመክፈት ነው። በእርግጥ ሁለቱ ህዝቦች በቁጥር ይብዙ እንጂ ስለዚህ የነዚህ የሁለቱ የጋራ ውይይት በሁለቱ አካባቢዎች የሚንቀሳቀሱ ፖለቲካ ድርጅቶች የጋራ ውይይት ለወደፊቱ የበለጠ አገራዊ የሆነ ዳያሎግ ሊያመጣ እንዲችል ሀሳቡ ሰፊ ነው። ሰፊ ሀሳብ አለን። እንግዲህ ከዚህ ጉዳይ ይሆናል ማለት ነው። ብዙ ሳልናገር ወደ ይሄንን ስብሰባ እንዲከፍቱልን የጋበዝናቸው እንግዳችን መሄድ ፈልጋለሁ። እንግዳችን አምባሳደር ጥሩነህ ዜና ይባላሉ። የረጅም ጊዜ ዲፕሎማቲክ አገልግሎት ሰጥተዋል ሀገራቸው። እስከ ቅርብ ጊዜ ድረስ ደግሞ እሳቸው መጥተው ይሄንን ስብሰባችንን በመሪ ቃል እንዲከፍቱልን ስጋብዝ በጣም ደስ ይለኛል። ክቡራን በኦሮሞና በአማራ ክልሎች የምትንቀሳቀሱ የፖለቲካ ፓርቲ መሪዎች፣ አባላትና ደጋፊዎች፣ ከሁሉ አስቀድሜ በዚህ እየተካሄደ ባለው የሀገር ግንባታ ሂደት የበኩሉን አስተዋጽኦ ለማድረግ ባለመው በዚህ ስብሰባ ላይ ንግግር እንዳድርግ በመጋበዜ የተሰማኝ ክቡራትና ክቡራን የኦሮሞና የአማራ ህዝቦች ከሌሎች የሀገራችን ህዝቦች ጋር ባለፉት በርካታ ዓመታት የውጭ ወረራን ተከላክለው የሀገራችን ሉዓላዊነት ከማስጠበቅ ባለፈ በአገር ውስጥ በተለያዩ ጊዜያት ሲፈራረቁ የነበሩ ፊውዳላዊና ጸረ ዲሞክራሲያዊ ህዝቦች አገዛርቀዋል፣ ተሰውተዋል። በዚህም ሂደት ዛሬ የምናያትን ታላቅ የተከበረች አገር ለመሆን የሚያበቃትን ሁሉ ነገር ይዛና ብሩህ ተስፋ ሰንቃ እየተጓዘች ያለች አገር ለመፍጠር ችለዋል። በዚህ የታሪክ ሂደት የኢትዮጵያ ህዝቦች በተለይ አማራ ክልልና በቋንቋ ከመተሳሰራቸው ባሻገር ተጋብተውና ተዋልደው በደምና በስጋ ላይነጣጠሉ የተጋመዱ ህዝቦች እንደሆኑ የሚታወቅ ነው። ይሁንና በእነዚህ ሁሉ የአገር ግንባታ ሂደቶች የተከሰቱ ሕጸጾችና የታሪክ ቁርሾች መኖራቸው ያለፉ አገሮች
እንዲህ አይነት ክስተቶች አልፎ የዘለቁ እንደነበር እንገነዘባለን። በርካታ አገሮች እጅግ ዘግናኝ የሆነ ታሪክ የሚጋሩ ቢሆንም ለዛሬውና ለወደፊቱ ሲሉ በመተባበር በጋራ እጅግ ጠቃሚ ስራዎችን ሲያከናውኑ እናያለን። በመሃላቸው በተፈጠረው ጦርነት ከህዝቦቻቸው ከ40 ለማሳደግና ራቅ ካሉ ኃያላን ለመወዳደር እንዲያስችላቸው ሉዓላዊ አገራቸውን አቀራርበው አንድ በማድረግ በዓለም እጅግ ኃያል አገር በመፍጠር ሂደት ላይ እንዳሉ ሁላችሁም በውል የምታውቁት ነው። በአሜሪካኖች የአቶሚክ ቦምብ አንድ ቀን 100,000 የበለጠ ዜጎቿ ያለ አሜሪካ አድርጋ መቆየቷ እናውቃለን። እኛን ከሌሎች ልዩ የሚያደርገው ህዝቦች ባለፉ ጊዜያት ያጋጠሟቸውን የታሪክ ጉድለቶች የወቅቱን ችግሮቻቸውን ተወያይተው መፍትሄ ለማግኘት የሚያስችል ዲሞክራሲያዊ ስርዓትና ባህል ያለው በችግሮቻቸው ላይ ተወያይተው ከመቀራረብ ይልቅ በየጓራው ተለይተው ልዩነታቸውን የሚያጎሉ ሐሳቦች ላይ ብቻ ስለሚያተኩሩ እነዚህ ሐሳቦች ገዢ ስፍራ በመያዝ ላይ ይገኛሉ። ገዢ ስፍራ ከመያዝም አልፈው የአገር ተረካቢ የሆነው ወጣት ኃይል እርስ በርሱ የሚናቆርበት መነሻ ሆነው ወሳኝ ዕውቀቶችን ክህሎቶችን በመሸመት የዲሞክራሲ ባህል ያደገባት ፍትህ የሰፈነባት በተለይም ደግሞ ብዝሃነት የማክበር እሴት የዳበረባትና የበለጸገች አገር ለመገንባት መረባረብ ሲገባው እኛ ቀዳሚው የቤት ስራችን በሚባሉ የጋራ ታሪካችን ላይ መግባባት አጥቶ በንትርክና ብሎም በግጭት ተጠምዶ ይገኛል። የተከበራችሁ የስብሰባው ተሳታፊዎች፣ በዛሬው መድረክ የተገኛችሁ የፖለቲካ ኃይሎችና ልሂቃን በሁለቱ ትላልቅ ክልሎች የፖለቲካ ፕሮግራም ነድፋ ያለ የሚታመን ነው። ስለሆነም የዛሬው መድረክ በሁለቱ ህዝቦች መካከል ያሉ ሳንካዎች በመቅጠር ሳይሆን መስተጋብሮቻቸውን በማጉላት አዲስ አገር ለመገንባት መልካም ጅማሮ በመሆን ዘላቂ አንድነትን እውን ለማድረግ ታላቅ መነሻ መሆን አለበት እላለሁ። ዘላቂ የጋራ አንድነት ትስስርን ለማምጣትና ቁልፍ ጉዳዮች ግልጽና በረጋ መንፈስ ውይይት ማድረግና ሁለቱን ህዝቦች የሚያቀራርቡ ነጥቦችን መለየትና ሙሉ በሙሉም ባይሆን nothing is agreed until everything is agreed በሚለው መርህ ቢሆን ስምምነት ሰባ በተለይ ወጣቱ ትውልድ ያለፈውን መልካም ያልሆኑ የታሪክ ሂደቶችን ማሻሻል ሆነ ማረም እንደማይችልና በተለይ መጥፎቹ እንዳይደገሙ በርካታ ስራዎች ማከናወን እንዳለባቸው ተረድቶ በአጀንዳ የተያዙ ህዝባዊ ጉዳዮችን በሂደት እየተሟሉ እንደሚሄዱ በውል ተገንዝቦ መለያየት ሳይሆን በመቀራረብ ሊመጣ እየሰፋ ከሚሄድ የልዩነት አዙሪት ሊወጣ የሚችልበትን ፈለግ የሚቀይስ እንደሚሆን አልጠራጠርም። በዚሁ መንፈስ የምትጀምሩት የዛሬው ውይይት መድረክ አይን ገላጭና ተስፋ ሰጪ መሆን ብቻ ሳይሆን በእናንተ በሐሳብ መሪዎች ዘንድ በሚለኮስ የመግባባት መንፈስ በሁለቱ ክልሎችም ሆነ በአገራችን የቱን ያህል የልዩነት ሐሳብ ቢኖርም በዲሞክራሲያዊ ውይይትና በመቻቻል አብሮ በመስራት አብሮ በመኖር
አብሮ ማደግና መልማት እንደሚቻል እንደሚገባም ትምህርት የሚቀስምበት እንዲሆን መሰል ውይይቶቹ በየአካባቢውና በየትምህርት ተቋማቱ ተጠናክረው እንዲቀጥሉ ያላችሁን ተሰሚነት ተጠቅማችሁ የአማራና የኦሮሞ ሕዝብ ፍቅርና አንድነት በማጠናከር የምትቀጥሉ ያለኝን እምነቴን እገልጻለሁ። አመሰግናለሁ። የተከበሩ አምባሳደርን እጅግ እናመሰግናለን። መልእክቶቻችን እጅግ የተመጠኑ ግን አሁን የምንሄደው በቀጥታ ወደ ሻይ እረፍት ነው። የተለየ ኃላፊነት የተሰጣችሁ የሚዲያ ተቋማት ካልሆናችሁ በስተቀር ከሻይ መልስ የምናደርገው ውይይት ከሚዲያ ነፃ ነውና ይህንን ለማሳሰብ ነው። በሁለተኛ ወደዚህ ስትመጡ ጣሚ ሳታዩ ያለፋችሁ ወንድሞችና እህቶች ከሻይ ስትመለሱ በዚያ ቦታ እንደምታስቀምጡ ተስፋ እናደርጋለን። አመሰግናለሁ። ገለቶማ ለሻይ